የመደመር ትልቁ ልዩ ሐሳብ ምንድነው? የተለያዩ ሐሳቦችን ለኢትዮጵያ ተጨባጭ መፍትሄ እስከሚያመጣ ድረስ የሚቀበል እይታ ነው። መደመር እንዴት ታስባለህ መሰለህ? ኢትዮጵያ ውስጥ ያለውን አጠቃላይ ችግር ተረድቶ በኢትዮጵያዊ ሐሳቤ የተሻለ የፖለቲካ ኢኮኖሚ መፍትሄ ያመጣ አስተሳሰብ ነው መደመር። እኛ ዌስት ሳውዝ ኖርዝ ሶሻሊዝም ኮሙኒዝም የሚል ሰጣ ገባ ውስጥ አይደለም የገባ ነው። እንደ ብልጽግና እያልን ያለነው ይሄ የኢትዮጵያ ተጨባጭ ችግር ምንድነው? የኢትዮጵያን ችግር የሚፈታ መፍትሄ ይዘን የመጣ ነው። የኢትዮጵያን አቅም የሚያወጣ የኢትዮጵያን ሀገረ መንግስት በአዲስ መንገድ የሚገነባ የጋራ ሀገር የሚመሰረት እሳቤ ይዘን የመጣ ነው። እኛ ይሄ ለውጥ ከመምጣቱ በፊት 122 ሚዲያ ነበር እዚህ ሀገር ላይ። በአሁኑ ሰዓት 310 ሚዲያዎች በነጻነት በኢትዮጵያ እየተንቀሳቀሱ ይገኛሉ። በማህበራዊ ሚዲያው በተለይ ማንኛውም ዜጋ መሪያችንን ጨምሮ በነጻነት የሚተችበት ሀገር ፈጥረናል። አካታች ፓርቲ ነው። ከየትኛውም ፓርቲ በላይ አካታች ፓርቲ ነው። በአገሪቱ ውስጥ ያሉ ሁሉም ብዝሃነቶች፣ የሃይማኖት፣ የብሔር፣ የጾታ፣ የእድሜ ያካተተ ፓርቲ ቢኖር ብልጽግና ነው። 16 ሚሊዮን በላይ አባላቶቹ በዚህ ዳይቨርሲቲ ውስጥ ያሉ መሆኑን መገንዘብ ይቻላል። በትብብርና ፉክክር መሃል ሚዛን የሚጠብቅ ትላንት የተሰሩ ጉዳዮች ሁሉ ስህተት ነው ብሎ የማያምን ውድ ኢትዮጵያውያን በቀጣይ 5 ዓመታት በሁሉም መስክ ለግሉ ዘርፍ ምቹ ሁኔታ በመፍጠር ምርታማነትን በማሳደግ ባለ 2 አሃዝ ኢኮኖሚ እድገት ቀጣይነት እናረጋግጣለን። የዋጋ ግሽበትን ወደ ዝቅተኛ ደረጃ እናወርዳለን። በተለይ የከተማ ኑሮ ውድነት ምክንያት የሆነውን የቤት ኪራይ ለማረጋጋት 1.5 ሚሊዮን ቤቶችን እንገነባለን። የገጠር ኮሪደር በማስፋት ገጠሩን ለኑሮ ምቹ እናደርጋለን። በሁሉም ዘርፍ ኢንቨስትመንት በማበረታታት 15 ሚሊዮን ለሚቆጠሩ ወጣቶች ስራ እንፈጥራለን። የተጀመሩ የሉዓላዊነት ፕሮጀክቶቻችንን በማጠናቀቅ የኢትዮጵያን ከፍታ እናረጋግጣለን። ከተረጅነት ወደ ምርታማነት ጉዞ አጠናክረን እንቀጥላለን። ውድ ኢትዮጵያውያን ብልጽግናን መምረጥ የተጀመሩ የልማት ስራዎችን አጠናክሮ የማስቀጠልና ሁሉም ጋር የማድረስ እድልን መምረጥ ነው። በመንግስት ጤና ተቋማትም የፕራይቬት ዊንግንም ሌሎችንም የአገልግሎት ማሻሻያ ጭምር የምንሰራና በአግባቡ ወደ ጤና ሴክተር ውስጥ ከፍተኛ ተሰሚነት እንዲኖራቸው የምንሰራ ይሆናል። ጤና ባለሙያዎቻችንም አሁንም የጀርባ አጥንቶች ናቸው። በየሰፈሩ የእናቶችን ሞት በመቀነስ የህፃናትን ሞት በመቀነስ ግንባር ቀደም ሆኖ እየሰሩት እነሱ ናቸው። አገራችን በቅርብ ጥናት ይፋ ሆኗል። የእናቶች ሞት የህፃናት ሞት በአፍሪካ ውስጥ ከፍተኛ መቀነስ የታየበት የእናቶችን ሞት ወደ 141 ከመቶ ሺህ ከዛሬ 5 ዓመት በ50% በመቀነስ ከፍተኛ ዕውቅና አግኝታለች። አብረን በሰራናቸው ስራ ውጤታማ ሆነናል። በቀጣይነትም እንቀጥላለን። ፓርቲያችን ብልጽግና ለችግር የማይበገር ስርዓት የጤና ስርዓት በመገንባት ወረሽኝ ድንገተኛ አደጋና የጤና አደጋዎችን ለመቋቋም የሀገር ውስጥ ሕክምናን አጠናክረን እንሰራለን። ተነሳሽነትና ብቃት ያለው የጤና ባለሙያ የጤና ዘርፍ የጀርባ አጥንት ነው። የባለሙያ ስራ ሁኔታ ጥቅሙንና ክብሩን የማሻሻል ስራ የፓርቲያችን ቁልፍ አጀንዳ ሆኖ የሚቀጥል ሲሆን የባለሙያ ብቃት ክህሎት ማሳደግና የባለሙያ ተደራሽነትን ወደ ዓለም አቀፍ አማካይ ደረጃ ለማድረስ እንሰራለን። በቀጣይ የዜጎቻችን በህይወት የመኖር አማካይ እድሜ 70 ዓመት እንዲደርስ እንሰራለን። በመሆኑም ብልጽግናን መምረጥ ጤናማ አምራች ዜጋን መምረጥ ነው። ምልክታችን የመደመር የአንድነትና የትብብር ምልክት ነው። ምልክታችን የስንዴ ነዶ ነው። የስንዴ ነዶ መደመርን አንድነትንና ትብብርን የሚያመላክት ነው። ብልጽግናን ይምረጡ። የምርጫ ምልክታችን የስንዴ ነዶ ሲሆን የስንዴ ነዶ የአንድነት የመደመር ምልክት ነው። ብልጽግናን ይምረጡ።